ከጋዜጠኛ ሶፎንያስ ዋሲሁን ጋር በተያያዘ አሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ መግለጫ ሰጠ። አሻም ሚዲያና ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የሰጠው መግለጫ እንዲህ ይላል። ለውድ ተመልካቾቻችንና ተከታታዮቻችን ይላል አሻም ሚዲያ ትሬዲንግ አክሲዮን ማህበር። አሻም ሚዲያ ትሬዲንግ አክሲዮን ማህበር በወቅታዊ ጉዳይ ላይ የተሰጠ መግለጫ። ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ደግሞ በቅርቡ በጣቢያችን ሶፊ ሾው በሚል በሰየመው የመዝናኛ ዝግጅት ላይ በአሻም የቴሌቪዥን እና የዩቲዩብ ገጽ ላይ ፕሮግራም እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትላንትና ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ላይ ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ደግሞ ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰራጨውን መረጃ ተከትላ ስለተሰራጨበት መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቀው ነበር። በዚህም ሶፎንያስ አሁን ራሴን ለማስተካከልና ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም ደግሞ የህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል ፖሊሲ አላት። ይሁን እንጂ ጋዜጠኛው የሚዲያውን ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህልና ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱ የሚዲያ ተቋማችንን የማይወክል ይልቁንም ደግሞ በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታታዮቻችን ለመግለጽ እንወዳለን። ከዚህ በተጨማሪም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁንን በፈጸመው ከባድ የማህበረሰባዊ እሴትና ኤዲቶሪያል ጥሰት ጭምር የነበራትን የስራ ውል ከዛሬ ህዳር 30 ቀን 2018 ዓ.ም ጀምሮ ማቋረጧን ለመግለጽ ተወዳለች። አሻም ሚዲያና ትሬዲንግ አክሲዮን ማህበር ከጋዜጠኛው ጋር ያለውን ውል በተመለከተ ስለማቋረጡ ገልጿል።